በ1960ዎቹ መጀመሪያ ላይ ነው ሀገራችን ኢትዮጵያ ከዘመናዊው ትምህርት ጋር የሩቅ ትውውቅ የጀመረችበት ወቅት። በየአውራጃው ጥቂት ትምህርት ቤቶች ብቻ የተቀለሱበት ጊዜ፣ ሁሉም ታዳጊ በተወለደበት ቀዬ የትምህርት ዕድል በማያገኝበት ድንግዝግዝ ዘመን። በዚያ ወቅት በዚህ መንደር በዚህ ቀዬ ላይ ግን የእውቀት ጮራ መፈንጠቅ ጀምሮ ነበር። የስራይ ትምህርት ቤት። ጊዜው 1960 ዓመተ ምህረት ነው። አቶ ኃይሌ ባሎና አቶ ዳማና ደሞ የተባሉ ሁለት ባለራዕዮች ልጆች ሩቅ ሳይደክሙ በተወለዱበት ቀዬ ፊደል ይቆጥሩ ዘንድ ተመኙ። ተምሮ ሀገር የሚያቀና ትውልድ የሚያንጽ ዜጋ ይፈጠር ዘንድ ወጠኑ። ውጥናቸው የአፍ ብቻ ሳይሆን በተግባር ጭምር የተደገፈ ነበር። አቶ ዳማና ደሞ ከማስተባበር አልፈው ከአባታቸው የወረሱት ርስታቸውን ሰጡ። በሁለቱ ባለራዕዮች አማካኝነት የስዊድን ተራድኦ ድርጅት ተጋብዞ የመማሪያ ክፍሎቹን ግንባታ አከናወነ። 1961 ላይ የስራይ ትምህርት ቤት ለመጀመሪያ ጊዜ ተማሪዎችን ተቀብሎ ማስተማር ጀመረ። የዛሬ 57 ዓመት ገደማ የስራይ ትምህርት ቤት የአንደኛ ክፍል ተማሪዎችን ተቀብሎ ማስተማር ሲጀምር ደብተርና ብዕር አንግበው ሰሌዳው ፊት ከተሰየሙ ተማሪዎች መካከል በተማረባት የስራይ ትምህርት ቤት አሁን በመምህርነት እያገለገለ የሚገኘው መምህር ሀብት ወልዴ፣ የስራይ ቀበሌን በሊቀመንበርነት የሚያገለግለው አቶ ጀማል ሁሴን፣ የቀድሞ ተማሪዎች ህብረት አስተባባሪውና የህግ ምሩቁ አቶ አየለ ተሰማ፣ ኢንጂነር ተካ ቢረዳና ሌሎችም የዚህ ዕድሜ ጠገብ የእውቀት ቤት ታሪክ ሕያው አካል ሆነው አሁንም ድረስ አሉ። ህብረተሰብ፣ አገራችን፣ ሀብታችን፣ አማርኛና የሂሳብ ጎዳና የተሰኙ የዘመኑ የትምህርት አይነቶች በነ መምህር ታዬ አድነው አማካኝነት ለተማሪዎቹ እያጋተ የእውቀት ቤትነቱን ያደላደለው የስራይ ትምህርት ቤት በ1966 ወደ 6ኛ ክፍል ሲያድግ በ1978 ዓ.ም ለመጀመሪያ ጊዜ የ8ኛ ክፍል ሚኒስትሪ ማስፈተን ችሏል። ከጊዜ ጋር ይዞታውና የተማሪዎችን ቁጥር እያሰፋ የቀጠለው ትምህርት ቤቱ በማህበረሰብ ተሳትፎ ግንባታዎች እያከናወነ ዛሬ ወደሚታወቅበት ቁመና ሊደርስ ችሏል። በዚህ ረጅም ጉዞ ውስጥ አቶ አለሙና አቶ መሻል አርገው የተባሉ የአካባቢው ተወላጆች ለትምህርት ቤቱ ይዞታቸውን በነፃ ሲሰጡ፣ አቶ ወልዴ መልካ የተባሉ ሰው ደግሞ በማስፋፊያው ይዞታ ተቀይሮላቸው መሬት እንደሰጡ የትምህርት ቤቱ የታሪክ ማህደር ያትታል። የስራይ ትምህርት ቤት የ60 ደጅ ላይ በቀረበው በዚህ ረጅም ጉዞ ቁጥር ስፍር የሌላቸው ምሁራንን አፍርቷል። በዚህ ትምህርት ቤት ፊደል ቆጥረው ከቀበሌ እስከ ፌዴራል ከኢትዮጵያ እስከ ዓለም ጫፍ በተለያዩ የሙያ ዘርፎች ላይ ተሰማርተው እያገለገሉ ያሉ የቀድሞ ተማሪዎች ቁጥራቸው የትየለሌ ነው። ሐኪም ሆነው ዶክተር ቢባሉ፣ ስልጣን ተቆናጠው ፖለቲከኛ ቢሰኙ፣ ሞፈር ጨብጠው እርሻ ላይ ቢሰማሩ፣ ቢነግዱ፣ መርከበኛም ወታደር ቢሆኑ፣ አገር ውስጥ ከሀገር ውጪ የትም እንደ ጤፍ ቢበተኑ የስራይ ሲባል አንድ የሚያደርጋቸው ሁሉንም በጋራ ላፍታ የኋሊት የሚያስጉዛቸው የልጅነት ጣፋጭ ትዝታ ጥሎባቸዋል። በየትኛውም ዘመን እዚህ የተማሩ ሁሉ በእረፍት ሰዓት በዚህ ሰፊ ሜዳ ኳስ ተጫውተዋል። አባሮሽ፣ ሌባና ፖሊስ፣ ጥምጥም፣ ጢባጢቤ፣ ሰኞና ማክሰኞ የደወሉ ድምፅ እስኪሰማ ድረስ ጠግበው ተጫውተዋል። ታላላቆቻቸው የእግር ኳስ ግጥሚያ ሲያደርጉ በጉጉት ኮምኩመዋል። የመምህራኖቻቸው ቄንጠኛ የመረብ ኳስ ፍልሚያም ታድመዋል። በረፍት የፎረፉ በማግስቱ ስማቸው ሰልፍ ላይ ተጠርቷል። አርፍደው የመጡ ግቢ አጽድተዋል ወይም ተንበርክከዋል። በሳምንት 2 ቀን በየተራ ጄሪካን እያመጡ መማሪያ ክፍላቸውን አጽድተዋል። ከግቢው ዛፍ ስር ቁጭ ብለው ትምህርት በሬዲዮ ተምረዋል። የእጅ ሥራ ተብለው በጭቃ ሸክላ ሰርተው አምጥተዋል። ባንዲራ ለመስቀል፣ ሰሌዳ ለማጽዳት፣ አርጩሜ ቀርጥፎ ለማምጣት፣ የፈተና ውጤት አዙሮ ለመስጠት ተሽቀዳድመዋል። እድለኛ ባልነበሩበት በአንዱ ቀን ሲረብሹ ወይም ከአጥር ሾልከው ሊያመልጡ ሲሉ ተይዘው ወላጅ እንዲያመጡ ታዘው መንገደኛ ለምነው አምጥተዋል። ኪሳቸው ባለች ሽራፊ ሳንቲም የተቀቀለ በቆሎ፣ ብስኩት አሊያም በረዶ ገዝተው ከጓደኞቻቸው ጋር ተሻምተዋል። ጉርምስና ሲጀማምራቸው የአይን ፍቅር ይዟቸው ደብዳቤ ተጻጽፈዋል። አንዳንዶቹ ፈተና ደፍነው ተጨብጭቦላቸዋል። አንዳንዶቹ ተማሪዎች መምህር አስተምሮ ሲጨርስ ጥያቄ እየጠየቁ አብሯቸው የሚማሩትን አስመርረዋል። አንዳንዶቹ ጥያቄና መልስ ውድድር አሸንፈው ክፍላቸውን አኩርተዋል። አንዳንዶቹ ክፍል ውስጥ ረባሽ ሆነው ቤታቸው ውስጥ እያጠኑ ፈተና ደፍነዋል።
ሰኔ 30 ደርሶ ትምህርት በተዘጋ ብለው የተመኙ መስከረም ደርሶ ትምህርት እስኪጀመር ጨንቋቸዋል። ለሚኒስትሪ ፈተና በራቸውን ቆልፈው ቸክለዋል። ውጤት እስኪለጠፍ በጉጉት ጠብቀዋል። የለፉበትን ያገኙ ፈንድቀዋል። ያልተሳካላቸው ደግሞ እያለቀሱ ስማቸውን ከዝርዝሩ ውስጥ ቀደው አውጥተዋል። ይህ ሁሉ ታሪክ በጊዜ ጅረት ቀለሙ ሳይቀያየር የሚፈስ የተለያየ ዘመን ትውልድ ተመሳሳይ ታሪክ ነው። ውድ የስራዬ ትምህርት ቤት የቀድሞ ተማሪዎች ባላችሁበት የዓለም ጫፍ ሁሉ ሰላምታችን ይድረሳችሁ። ያ ፊደል የቆጠራችሁበት የልጅነታችሁ ቤት ለእናንተ መልእክት አለው። ድጋፋችሁን እሻለሁ እያላችሁ ነው። የፊደል ቤታችሁ ጣሪያው ተሸንቁሯል። ተቀምጣችሁ የተማራችሁበት ወንበር ተሰብሯል። ውለታዬን አስታውሳችሁ በምትችሉት ሁሉ አግዙኝ እያላችሁ ነው። በቀድሞ ተማሪዎች ህብረት አማካኝነት የእድሳት ስራዎች ስለተጀመረም ስክሪኑ ላይ በሚታየው የስልክ አድራሻ የህብረቱ አስተባባሪዎችን በማነጋገር ኃላፊነታችሁን እንድትወጡ መልእክቱን ያስተላልፋል። የስራዬ ትምህርት ቤት ማለም አቀፍ ቋንቋ ማውራት ጀምሬያለሁ።